እንስሳትን ማደባደብ እንዲሁም ሲደባደቡ ለህዝብ ማሳየት በኢትዮጵያ ውስጥ ወንጀል ነው? የልጅነታችን ትዝታ ከሆነው ፊልም ውስጥ ኪንታ ኪንቴ የተሰኘውን ፊልም እናስታውሳለን። በዚህ ፊልም ላይ ቺክን ጆርጅ ዶሮዎችን ያደባደበ የነበረው መሆኑን ትዝታችን ነው። በሀገረ ሜክሲኮ ዶሮዎችን እርስ በርስ ማደባደብ እና ለህዝብ እይታ ማቅረብ ከፍተኛ ገቢ የሚያስገኝ እ፣ ነገር ነው። በሜክሲኮ ውስጥ ይህ ነገር ባህላቸውም ጭምር ነው። በሀገራችን ኢትዮጵያ ውስጥ ግን እንስሳትን ማደባደብ እያደባደቡ ለህዝብ ማሳየት እ፣ ወንጀል ነው። በወንጀለኛ መቅጫ ህግ ቁጥር 822 ላይ ይሄ በግልጽ ተደንግጓል። እንስሳቶች እርስ በርሳቸውን እንዲዋጉ ማድረግ፣ ማደባደብ፣ ይህንንም ነገር ደግሞ ለህዝብ እይታ ማቅረብ በማረፊያ ቤትና በመቀጮ የሚያስቀጣ መሆኑ በህጉ ላይ ተደንግጎ ይገኛል። እንደዚህ አይነት መሰል ጠቃሚ መረጃዎችን ለማግኘት የፕላስ ምልክቷን እየተጫናችሁ ፎሎ አድርጉን፣ ላይክም አድርጉን። አመሰግናለሁ።